ሀገራት ሁሉ በሀብቷ ቀዳማዊ ናት። ይህች በምዕራብ አውሮፓ የምትገኝ አነስተኛ ሀገር በቆዳ ስፋቷ ጥቃቅን ከሚባሉ ተርታ ብትመደብም በኢኮኖሚ ጥንካሬዋ ግን የዓለማችን ቁንጮ መሆን ችላለች። እንዲሁም በሀብት ደረጃ እንደ ሲንጋፖር፣ ካታር፣ የተባበሩት አረብ ኤሚሬትስና ታላቋን አሜሪካን ሳይቀር ወደ ኋላ ታስከትላለች። የሕዝቦቿን አማካይ ዓመታዊ የነፍስ ወከፍ ገቢ መመልከቱ ብቻ በቂ ነው። ይህም 135966 የአሜሪካ ዶላር ይደርሳል። ይህ ከፍተኛ አሃዝ የሀገሪቱ ዜጎች ምን ያህል በብልጽግናና በምቾት እንደሚኖሩ ማሳያ ነው። ሉክዘምበርግ በቤልጂየም በጀርመንና በፈረንሳይ ሀገራት የተከበበች ስትሆን አጠቃላይ የቆዳ ስፋቷ 2500 ስኩዌር ኪሎ ሜትር ብቻ ነው። ይህ ደግሞ ከዓለማችን ትናንሽ ሀገራት ተርታ ያሰልፋታል። ይሁን እንጂ ሉክዘምበርግ እጅግ አስገራሚ ታሪክ፣ የሰለጠነ ማህበረሰብ፣ ማራኪ ተፈጥሮና በርካታ አስደናቂ ነገሮችን በውስጡ የያዘች ድንቅ ሀገር። የዚች ሀገር ታሪክ መነሻው 10ኛው ክፍለ ዘመን ላይ ነው። በወቅቱ በአሁን የሀገሪቱ መዲና በሉክዘምበርግ ከተማ ስፍራ ላይ አንድ ታላቅ ግንብ ተገነባ። ይህ ግንብ ለሉክዘምበርግ መፈጠር እንደ መነሻ መሠረት ሆነ። በኋላም ሀገሪቱ ወደ ግዛትነት እያደገች መጥታ የሉክዘምበርግ ሪፐብሊክ አካል ለመሆን በቃች። አልፎ ተርፎም የቅዱሱ የሮማ ግዛት ዋና ከተማ ሆና አገልግላለች። እንደ አውሮፓውያን አቆጣጠር በ1815 ሉክዘምበርግ የደጅ ንጉሥ በሚመራው የኔዘርላንድስ ዩናይትድ ኪንግደም ፌዴሬሽን ውስጥ አባል በመሆን ነፃነቷን አወጀች። ባለፉት ዘመናት ግን በተለያዩ ሀገራት እጅ ስር ስትገላበጥ ኖራለች። በ19ኛው ክፍለ ዘመን መገባዳጃ ላይ ግን ገለልተኛ ሀገር ለመሆን በመወሰን ከቤልጂየምና ከኔዘርላንድስ ጋር በመሆን የኢኮኖሚ ኅብረት መሠረተች። ከሁለተኛው ዓለም ጦርነት በኋላ ደግሞ የአውሮፓ ኅብረትን ከመሠረቱት ግንባር ቀደም ሀገራት አንዱ ለመሆን በቃች። እንደ አውሮፓ የፍትህ ፍርድ ቤትና የአውሮፓ ኢንቨስትመንት ባንክ ያሉ በርካታ ታላላቅ ተቋማትንም በክብር ታስተናግዳለች። ሉክዘምበርግን በዓለማችን ቀዳሚ ባለሀብት ሀገር ካደረጓት ዋና ዋና ምክንያቶች አንዱ ዘመናዊና ተራማጅ የባንክ አሰራር ፖሊሲዋ ነው። ሀገሪቱ የዓለም አቀፍ የፋይናንስ ማዕከል በመሆን በርካታ ዓለም አቀፍ ኩባንያዎችንና ግዙፍ የፋይናንስ ተቋማትን መሳብ ችላለች። የፋይናንስ ኢንዱስትሪው፣ የባንክና የኢንሹራንስ ዘርፎች የሉክዘምበርግ ኢኮኖሚ ዋነኛ የጀርባ አጥንቶች ናቸው። በዓለማችን ላይ ያሉ በርካታ ታላላቅ ባንኮች የአውሮፓ ዋና መስሪያ ቤታቸውን ያደረጉት እዚሁ ሉክዘምበርግ ነው። የሚገርመው ነገር ግን የሀገሪቱ ጠቅላላ ሕዝብ ቁጥር 6000 አካባቢ ብቻ ሲሆን ከእነዚህ ውስጥ ግማሽ ያህሉ ከጎረቤት ሀገራት ከጀርመን፣ ፈረንሳይና ቤልጅየም መጥተው እዚያ የሚሰሩ የውጭ ሀገር ዜጎች ናቸው። በሉክዘምበርግ አማካይ ወርሃዊ ደሞዝ 5100 ዩሮ ገደማ ነው። ሀገሪቱ ከፍተኛ ቁጥር ያላቸው ስደተኞችና የውጭ ሰራተኞች መዳረሻ የሆነችውም በዚሁ ምክንያት ነው። ከዚህ በተጨማሪ ሀገሪቱ በብረት ማዕድን፣ በኢንፎርሜሽን ቴክኖሎጂ እና በሎጂስቲክስ ዘርፎችም በከፍተኛ ፍጥነት እያደገች ትገኛለች። ይህች ሀገር የኢንዱስትሪ ማዕከል ተብላ ብትጠራም ምንም አይገርምም። ከሉክዘምበርግ የሚላከው የብረት ማዕድን በኒውዮርክ ከተማ የሚገኙ በርካታ ሰማይ ጠቀስ ሕንፃዎችን ለመገንባት ውሏል። በአሁኑ ወቅት መቀመጫውን ሉክዘምበርግ ያደረገው አርስለር ሜታል የተባለው የኢንዱስትሪ ኩባንያ በዓለማችን ላይ በሁለተኛ ደረጃ ላይ የሚገኝ ግዙፍ የብረት አምራች ነው። በመሆኑም ሉክዘምበርግ በዓለም ላይ ቀዳሚዋ የብረት ማዕድን ላኪ ሀገር ልትሆን በቅታለች። በጠንካራ ኢኮኖሚ የምትታወቀው ይህች ሀገር ለሕዝቦቿ እጅግ የላቀና ምቹ የኑሮ ደረጃ አዘጋጅታለች። ሀገሪቱ ባላት እጅግ በጣም ጥሩና አስተማማኝ የማኅበራዊ ዋስትና ስርዓት እንዲሁም ጥራት ባለው የትምህርትና የጤና አጠባበቅ አገልግሎት ትታወቃለች። የሉክዘምበርግ ዜጎች ከፍተኛ ገቢ የሚያገኙ ሲሆን የሰራተኞች እጥረት እንጂ የሥራ አጥነት ችግር እምብዛም አይታይባቸውም። በትምህርት ረገድም ሀገሪቱ እጅግ ዘመናዊና ጥራት ያለው የትምህርት ስርዓት አላት። ታዋቂ ዩኒቨርሲቲዎችን ከመያዟን በላይ ለዜጎቿ
ነፃ የትምህርት ዕድሎችንና እጅግ የላቁ የትምህርት ግብዓቶችን ታቀርባለች። ይህም በሀገሪቱ ውስጥ የማንበብና የመጻፍ ንቃተ ህሊናን ያሳደገ ሲሆን ለምርምርና ለአዳዲስ ፈጠራዎች ምቹ አካባቢን ፈጥሯል። ከዚህ ሁሉ የኢኮኖሚ ጥንካሬ ጀርባ ሉክዘምበርግ ማራኪና አስደናቂ የተፈጥሮ እይታዎች ባለቤት ናት። ምንም እንኳን ሜዳማ ስፍራ ላይ ብትገኝም እንደ አርዴንስ ባሉ ውብ ተራራዎች የተከበበች ናት። እንዲሁም የተፈጥሮ ውበትን የተላበሱ በርካታ መናፈሻዎችና ብሔራዊ ፓርኮች አሏት። ለዚህ ማሳያ የሚሆነው በኖራ ድንጋይ አወቃቀሩ በአረንጓዴ ሸለቆና ውብ በሆኑት ፏፏቴዎች የሚታወቀው የሙላርተል ብሔራዊ ፓርክ ነው። በበጋው ወራት የሉክዘምበርግን የተፈጥሮ ውበት ለመመልከትና ለመቃኘት የሚመጡ በርካታ ጎብኚዎች ቀዳሚ ምርጫቸው ያደርጓታል። በአጠቃላይ ሲታይ ሉክዘምበርግ ደማቅ ታሪክ፣ የሰለጠነ ማህበረሰብ፣ ማራኪ ተፈጥሮና ልዩ ባህላዊ እሴቶችን በአንድ ላይ አጣምራ የያዘች እጅግ አስገራሚ ሀገር ናት። በዓለማችን ባለሀብቱ ሀገር ለመሆን የበቃችው በኢኮኖሚ ጥንካሬዋ ብቻ ሳይሆን ለዜጎቿ በሰጠችው የላቀ ሕይወት ጥራትና በተፈጥሮ በታደለችው ውበት ጭምር ነው።